ሰላም ጤና ይስጥልኝ ክቡራትና ክቡራን ጠበቃ ጌታውን ያልኩበት ነኝ። እንግዲህ በዛሬው ዕለት በሌላ አንድ የህግ ጉዳይ ወደ እናንተ መጥቻለሁ። እንግዲህ በዛሬው ዕለት እንድናወራ የፈለኩበት አንድ የህግ ጉዳይ ፍቺን ይመለከታል። በእርግጥ ስለ ፍቺ ስለ አጠቃላይ ስለ ፍቺ ነገር ሳይሆን ዛሬ ላወራችሁ የፈለኩት ፍቺን በውክልና በእንደራሴ አማካኝነት እንዴት መፈጸም ይቻላል የሚለውን ጉዳይ ላነሳላችሁ ነው የፈለኩት። እንግዲህ ፍቺን መፈጸም ይቻላል አይቻልም የሚለው ጉዳይ ለረጅም ጊዜ አከራካሪ ሆኖ የቆየ ጉዳይ ነበረ። ነገር ግን የፌዴራል ጠቅላይ ፍርድ ቤት የሰበር ሰሚ ችሎት ለሁሉም የሀገሪቷ ፍርድ ቤት አስገዳጅ በሚሆን ውሳኔው በሰበር ቁጥር 15/04/08 ላይ በሰጠው ውሳኔ ፍቺን በውክልና መፈጸም እንደሚቻል ፍርድ ቤቱ እውቅና ሰጥቶታል ማለት ነው። ስለዚህም በዚህ መሰረት ሲገኝ ፍቺን ሌላው በራስም አማካኝነት እንደሚደረገው ማለት ነው ፍቺን በእንደራሴ ወይም በተወካይ አማካኝነት መፈጸም ይቻላል ማለት ነው። ይህም ማለት እንደራሴ ሲባል እንግዲህ በህጉ እውቅና የተሰጠው በጠበቃ በመወከልም ይሁን ደግሞ ወይም በራስ በቤተሰብ አማካኝነት በሚሰጥ በልዩ ውክልና አማካኝነት ፍቺን በመፈጸም ይቻላል ማለት ነው። ይህም ልዩ ውክልና የሚለው የፍትሐብሔር ስነ ስርዓት ህግ ቁጥር 58 እና የፍትሐብሔር ህግ ቁጥር 2199 ተወካይ ፍቺን ጨምሮ በማናቸውም ጉዳዮች ወክሎ ለመከራከርም ሆነ ሌላ የህግ ላይ በግልጽ የተመለከተ ከሆነ ፍቺውን በውክልና ፍቺውን በውክልና ማድረግ ይቻላል ማለት ነው። ስለዚህም በሀገር ውስጥም ሆነም ወይም ደግሞ በውጭ ሀገር የሚኖሩም ሰዎች ሆነው ጋብቻቸውን በሀገር ውስጥ ያደረጉ የኢትዮጵያ ዜግነት ያላቸው ግለሰቦች ፍቺያቸውን በተወካዮቻቸው አማካኝነት በተለይም በጠበቃ አማካኝነት ፍቺን ማስፈጸም የሚቻልበት ህግ ስላለ ይህንን ብዙ ሰዎች ዘንድ ግርታን ሲፈጥር ስላየሁኝ ምናልባት ይህንን ብታውቁት ይጠቅማቸዋል ብዬ በማሰብ ነው። ሌላው ከዚሁ ጋር በተያያዘ ላነሳላችሁ የፈለኩት ምንድነው በተለይም ደግሞ በውጭ ሀገር የሚገኙ ብዙ ዜጎቻችን ውክልናን አስመልክቶ ከፍቺም ይሁን በሌላም ጉዳይ እንዲሁ ለመከራከር ወይም ደግሞ ለቤተሰብም ደግሞ ጉዳዮችን እንደራሳቸው ሆነው እንዲያስፈጽሙላቸው ከማድረግ አንጻር ውክልና ላይ እንዴት እንደሚሰጡ ብዙዎች ሲቸገሩ እናያለን እና ለዚህም ደግሞ የውጭ ጉዳይ ሚኒስቴር በጣም ለአጠቃቀም የቀለለ ጥሩ አፕሊኬሽን ሰርቶ በስራ ላይ ይገኛል። ረጅም ጊዜው ነው። በእርግጥ ይሄኛው በስራ ላይ ከቆየ ምናልባት ማታውቁ ካላችሁ ይሄንን እንድታውቁት በሚለው እንግዲህ አፕሊኬሽኑ በሁሉም አይነት የጉግል ፕሌይ ስቶር ላይ የሚገኝ አፕሊኬሽን ሲሆን ዲጂታል ሞፋ ይላል። ምናልባት አያይዝላችኋለሁ ቀጥሎ ከዚህ ቪዲዮ በመጨረሻ የአፕሊኬሽኑን ስምም ሆነ አጠቃቀሙ እንዴት እንደሆነ እስከሆነ ደረጃ ያለውን አሳያችኋለሁ። በዛ አፕሊኬሽን መሰረት በመግባት ውክልና ሰነዶችን መስጠት የሚለው ምርጫ አለ። እዛ ላይ በመግባት ውክልና ለምትፈልጉት ሰው በጣም በቀላሉ መንገድ የሚጠይቃችሁን ፎርማሊቲ በመከተል በዛ መሰረት ማስገባትና በኤምባሲ ተረጋግጦ ወደ ኢትዮጵያ ይላካል። ወደ ኢትዮጵያ ከተላከ በኋላም በኢትዮጵያ በቆንስላ ጽሕፈት ቤት በኩል ተወካዩ ማንነቱ ተረጋግጦ ውክልናውን የሚቀበል ይሆናል ማለት ነው። ስለዚህም በዚህ መልኩ ውክልና ማስፈጸም ስለሚቻል መስጠትም ስለሚቻል በዚህ መልኩ እየሰጣችሁ መጠቀም የምትችሉ መሆኑን ምናልባት በዚሁ ላሳውቃችሁ ስለፈለኩኝ በዚህ ይህን ቪዲዮ ሰርቻለሁ ማለት ነው። እንግዲህ ሌሎች ጥያቄዎች ካላችሁ እንደዚሁ በስልካችን በመደወል እንደዚሁም በውስጥ መስመር ማንኛውም አይነት ጥያቄ ልታደርሱን ትችላላችሁ ማለት ነው። ጠበቃ ጌታውን ያልኩበት ነኝ። አመሰግናለሁ።